ሌላው ቀጥሎ የሚያብራራልን ማለት ነው። ራቢያን አልኢኽፋኡ ኢኽፋ የሚባለው ነው ማለት ነው። ናም ራቢያን አራተኛው አልኢኽፋኡ ኢኽፋ ነው። ኢኽፋ ብሎ ማለት መሸሸግ ማለት ነው። የመጀመሪያው ኢዝሃራየን ከዛ ኢድጋማየን ከዛ ኢቅላባየን እንደገና አራተኛ አልኢኽፋኡ ኢኽፋ ነው። ማሐዱል ኢኽፋኢ ሉገተን ወስጢላሃ ኢኽፋ ማለት ምን ማለት ነው? በቋንቋና በተጅዊድ ዑለማዎች ስምምነት ማሐዱል ኢኽፋኢ ኢኽፋ ማለት ምን ማለት ነው? ሉገተን በቋንቋ ደረጃ ወስጢላሃን በተጅዊድ ዑለማዎች ስምምነት ይላል። አመ ሉገተን በቋንቋማ ፈወስኮ አሰትሩ መደበቅ ማለት ነው። ሰትር መደበቅ ማለት ነው። ኢኽፋ ብሎ ሸሸገ ማለት ነው። ስለዚህ ሰትር ይባላል። ወአመ እስጢላሃን በተጅዊድ ዑለማዎች ስምምነትማ ፈሆ ዒባረቱን ገለጣ ነው። አንኑጥቂ መናገር ቢሐርፊ ሳኪኒን ስኩን የሆነችን ሐርፍ ዓሪን ያገለለች አይ ኻሊን ማለት ነው ያገለለች አን ተሽዲዲ ሸዳ ከመሆን አላ ሲፈቲን በባህሪ በይነል ኢዝሃሪ ወልኢድጋም በኢድጋምና በኢዝሃርና በኢድጋም መካከል አድርጎ ማንበብ ማለት ነው። ማበቃል ጉነቲ ጉና ከመኖሩ ጋር ማበቃይ ከመቅረቱ ጋር ጉና ከመኖሩ ጋር ከመቅረቱ ጋር ፊል ሐረፍ አልአወሊ ከመጀመሪያው ፊደል ላይ ጉና የሚኖረው ከመጀመሪያው ፊደል ላይ ነው። ኢድጋም ጋር እንዳይምታታብን ኢድጋም እዛ ጋር ጉና እንጠቀማለን እንጨፈልቃለን። እዚህኛው ላይ ግን ጉናው መጀመሪያው ፊደል ላይ ነው። እዛኛው ሁለቱም ላይ ነው ጨፍልቀምንላችሁ ምንጨፈልቀው ማለት ነው። እዚህኛው ላይ ግን ተሽዲድ የለበትም። እዛ ላይ ሸዳ ነበር። አንድ ሸዳ አድርገን ነበር ኢድጋም ላይ። እዚህኛው ላይ ግን ምንም ማለት ምን የለም ሸዳ የለም። እንግዲያ ቢሐርፊን ዓሪን አይ ኻሊን አን ተሽዲዲ ነው። አላ ሲፈቲን በነ ኢዝሃሪ ወልኢድጋም በኢዝሃርና በኢድጋም መካከል አድርገን ማንበብ ማለት ነው። ማ በቃል ጉና ግን መኖር አለበት። ፊ ሐርፍ አልአወል መጀመሪያው ፊደል ላይ ያ ማለት ተንዊኑ ላይና ኑነ ሳኪናው ላይ መኖር አለበት ጉና መኖር አለበት ማለት ነው። ወሆ አኑኑ ሳኪነቱ ወተንዊኑ እሱም ጉና አለንበት ያልነው የመጀመሪያ ያልነው ወሆሱ አኑኑና አኑኑ ሳኪና ስኩን የሆነች ኑንና ወተንዊኒ ተንዊን ላይ ነው። ተንዊን ላይና ኑነ ሳኪና ላይ ምን ይኖራል? ጉና ይኖራል። አንድ ይርገመው ወአመስጢላሃን በስጢላህማ ፈሆስኩ ዒባረቱን ገለጻ ነው። አኒን ኑጥቂ መናገር ቢሐርፊ ሳኪን ስኩን የሆነች ሐርፍ ዓሪን ያገለለች ኻሊን ማለት ነው። አኒ ተሽዲዲ ከሸዳ አላ ሲፈቲን በባህሪ በይነል ኢዝሃሪ ወልኢድጋሚ በኢዝሃርና በኢድጋም መካከል ማለት ነው። ናም ማ በቃይል ጉነቲ ጉና ከመኖሩ ጋር ፊ ሐርፊ አልአወል በመጀመሪያው ወሆሱ አኑኑ ሳኪነቱ ስኩን የሆነ ኑን ነው። ወተንዊኑ ተንዊን ነው ይላል። ሷል ከምሑሩፍ الإخفاء የኢኽፋ ፊደሎች ስንት ናቸው? ከኋላ ያለውን ቆጠራ የቀሩት ኢዝሃር ናቸው። 15 አካባቢ ናም ኢዝሃር ላይ 6 1 13 ስለዚህ 15 ፊደሎች ምንድናቸው? የኢኽፋ ፊደሎች ናቸው። ከኋላ ያሉትን የኢዝሃር 6 አሳለፍ ኢድጋም 6 12 እንደዚሁም ደግሞ የኢቅላብ 1 13 አረብያ ፊደሎች 28 ናቸው። ከ28 ላይ 13 እንቀንስ 15 ፊደሎች የምንድናቸው ማለት ነው? የኢኽፋ ፊደሎች ናቸው። ሁሩፉሁ 15 ናም ሁሩፉ 15 15 ናቸው ፊደሎቹ። አዋኢል ከሊመት هذا البيت አዋኢል ከሊመት የመጀመሪያ ቃላት ናቸው። هذا البيت የዚህ ግጥም ይላል። የዚህ ግጥም አዋኢሉ ከሊመቲ የመጀመሪያ ቃላት ናቸው። هذا البيت የዚህ ግጥም ቀጥሎ የሚመጣው ሲፍ ذات ናይን ከም ጃደ ሸخص قد سما ዱም طيبا زد في التقى ضع ظالما ይላል። የግጥም ነው እንግዲህ ሲፍ ከሚለው ላይ ሷድ ዛ ከሚለው ላይ ዛ ተና ከሚለው ሳ ከም ከሚለው ቃፍ ጃደ ከሚለው ጂም ሸخصን ከሚለው ሺን قد ከሚለው ቃፍ ሰማ ከሚለው ሲን ሲፍ ከሚለው ናም ዱም ከሚለው ዳል ማለት طيبة ከሚለው ጧ
ዚድ ከሚለው ዛ ፊ ከሚለው ፋ ቱቃ ከሚለው ፊቱቃ ከሚለው ደግሞ ታ ናም ضዕ ከሚለው ض ዛሊመን ከሚለው ض እነዚህ ናቸው 15 ፊደሎች ማለት ነው። ብንቆጥራቸው መጀመሪያ ሷድ ያለ ከዛ ዛ 2 ታ 3 ካፍ 4 ጂም 5 ሽን 6 ቃፍ 7 ሲን 8 ማለት ነው። ዳል 9 ናም ጧ 10 ዛ 11 ፋ 12 ታ 13 ናም ض 14 ዛሊማ ዛላይ ማለት ነው 15 እነዚህ ናቸው የኢድጋም ፊደሎች። ከነዚህ ፊደሎች በፊት ኑነ ሳኪና እና ተንዊን ከመጡ ኢኽፋ እናረገዋለን ነው። ማምሲለቱ ዛሊክ የዚህ ምሳሌው ምንድነው? ሚሳሉን عند الصاد من كلمتين ሚሳሉ ኑነ ሳኪናን ብንመለከት عند الصاد ሷድ ላይ من كلمتين ከሁለት ቃላቶች ለምሳሌ عن صلاتهم عن صلاتهم عن ص ስለዚህ ይሄ ምን ይባላል? ኢኽፋ ይባላል። عن ብለን የት ላይ ነው የምንጠቀመው? ናም ከ መጀመሪያው ጉና የምንጠቀምበት መጀመሪያው ነው። አን ብለን ማን ላይ ነው የምንጠቀመው? ኑነ ሳኪናው ላይ ነው። ስለዚህ በመጀመሪያው ጉና የሚሆነው መጀመሪያው ላይ ነው ያለው። ሸዳ የሚባል ነገር የለም። አሪያን ተሽዲድ አለው። ተሸዳ ያገለለ ነው። ስለዚህ አን ሶላቲም አን ጉና የተጠቀምነው በመጀመሪያው ላይ ነው ማለት ነው። ይሄንን ትኩረት ልናደርግበት ይገባል። እንደ ኢድጋም ወደ ጨፍለቅ እንዳይመጣብን ማለት ነው። ወሚን ከሊመቲን በአንድ ቃል ላይ ብንመለከት እንሱርና ሱረቱ በቀራ ይመስለኛል። እንሱርና አልቀውሚል ካፊሪን እንሱርና። ስለዚህ እንሱር የሚለው ጉና እንጠቀምበት ሀምዛ አለች ላለ ከዛ ኑን ሳኪናት አለች። ስለዚህ እንሱርና ብለን ኢኽፋ እናረጋለን ማለት ነው። ወተንዊን ተንዊን ብንመለከት ቀውመን ሷሊሒን ቀውመን ብለን ጉና የምንጠቀመው በመጀመሪያው በተንዊኑ ወይም በነሳኪናው ላይ ነው። ወቂስ አላ ዛሊክ በዚህ ላይ እናንተ ገምቱ ፈልጉ ባቂል አህሩፊል መዝኩራ ከላይ የጠቀስናቸውን ፊደሎች በቁርአን ላይ እናንተ ፈልጓቸው። እንግዲህ ስንቀራ ሁሉ ጊዜ ስለምናገኛቸው ተጠንቀም ማየትና መመልከት ይኖርብናል ማለት ነው። እነ እንደ ምሳሌ እንደ ሞዴል አመጣለን እንጂ ይሄ ብቻ አይደለም። ቁርአን ላይ ኢኽፋ ላይ ዛሬ እያንዳንዱን መለየት አድርጋ አራቱን ህጎች ጨረስን ማለት ነው። ነሳኪናና ተንዊን የሚባል ነገር ደመደን ወይም ጨረስን ማለት ነው። ስለዚህ በሚገባ መቀራት አለባቸው ማለት ነው። ቀውመን ሷሊሒን ለምሳሌ ኢኽፋ ላይ ተንዊን ብንመለከት ሌሎችም ቁርአን ላይ በሰፊው አለ። ስንቀራ ህጋቸውን ጠብቀን መቅራት ይኖርብናል እላለሁኝ። ففي بحضر المقدار سبحانك اللهم استغفرك واتوب اليه